ዘላቂ የሆነ የፍቅር ህይወት ስለመመስረት ስታስብ አንድ ነገር ሁልጊዜም ልብ ልትል ይገባል። አንዲ ለፍቅር ብለህ የመረጥካትን ሴት ወይም ደግሞ የፍቅር አጋሪ ትሆንኛለች ብለህ ያልካትን ሴት ቀሪ ዕድሜህን በሙሉ አብራት ልትሆን እንደምትችል ወይም ደግሞ አብራት ልትሆን እንደሆነ በሚገባ ልትረዳ ይገባል። ስለዚህ ወደ እንደዚህ አይነት የእድሜ ልክ ኮሚትመንት ስትገባ አብራት ልትሆን የሚገባት ሴት በትክክል አብራት ልትሆን ይገባል አይገባም የሚለው ነገር በደንብ ቼክ ልታረግ ይገባል። ይሄን ደግሞ እንዴት ነው ማወቅ የምችለው ካልክ ዛሬ የምንመለከታቸው በዚህ ትምህርት የምንመለከታቸው 11 ነገሮች አንድ ሴት ልጅ ካላት ያቺ ልጅ ጠበቅ አድርጋ ያዛት እንዳትለቃት በፍጹም። እነዚህ ዛሬ የምንመለከታቸው 11 ኳሊቲስ ከባህላችን ጋር የሚሄዱ ከአስተዳደጋችን ከወቅቱ ጋር ምናምን የሚሄዱ በፍጹም የማይጋጩ ናቸው። ስለዚህ እነዚህን 11 ነገሮች ሴት ልጅ ከያዘች ያችን ሴት ጠበቅ አድርጋ ልትይዛት ይገባል ማለት ነው። የመጀመሪያው በእውቀት የምትሞግት። ምናልባት በመጀመሪያ እይታ የሰዎችን የእውቀት መጠን መረዳትና እንዲህ ነው እንደዛ ነው ብሎ መናገር ከባድ ወይም ደግሞ ይሄ የሚቻል ነገር አይደለም በሰውኛ። ግን ደግሞ በጣም በሚያሳዝን መልኩ አንላክሊ ወንድ ልጅ አይኑ ይሸውደዋል፣ የሚያየው ነገር ያታለዋል፣ በዛ ነገር ይወሰዳል። ብዙ ጊዜ ወንዶች ምን ላይ ነው የምናተኩረው? በጣም ውብ በጣም ያማረ ቁመና ላይ ነው የምናተኩረው ማለት ነው። ውብና ያማረ ቁመና ላይ ማተኮር ብዙም ችግር ላይኖር ይችላል። ችግር የሚሆነው መቼ ነው? የሰመረ የትዳር ህይወት ለመመስረት የሰመረ የፍቅር ህይወት እንዲኖረን እነዚህ ነገሮች ውበት፣ ቆንጆ ተክለሰውነት ምናምን የሚባሉ ነገሮች መስፈርት ወይም ደግሞ ማስተማመኛ ሊሆኑ ይችላሉ ብለን ያሰብለት ነው ችግሩ የሚፈጠረው ማለት ነው። አካላዊ ነገሮችን አይተን የሚፈጠርብን ስሜት አካላዊ ነገሮች ሲጠናቀቁ ወይም ደግሞ እነዛ መንፈልጋቸው ነገሮች ሲሟሉ ከዛ በኋላ ያ ስሜት አብሮ ገደል ሊገባ ይችላል። ስለዚህ ሁልጊዜም ዘላቂ የሚባል የፍቅር ህይወት ስለመመስረት ስታስብ አብራ ያለችው ልጅ ላይ ወይም ደግሞ ለፍቅር ለትዳር ያሰብካት ልጅ ላይ ከአካላዊ ነገሮች ይልቅ ነገሮችን የምትመለከትበትን መንገድ የምታነሳቸውን ፍሬ ነገሮች ፍሬ ሐሳቦች ውሃ የሚያነሱ ውሃ የሚቋጥሩ አይነት ናቸው ወይስ እንዲሁ ዝም ብሎ አቧራ የሚያነሱ ናቸው የሚለው ነገር በደንብ ልታይ ይገባል። ነገሮች እንዲሁ በጭፍን ነው የምትደግፈው የምትቃወመው ወይስ በእውቀት ነው የምታደርጋቸው ነገሮች በሙሉ የሚለው ነገር በሚገባ ቼክ ልታደርግ ይገባል። ይሄ ብቻ አይደለም፣ ጀጅመንታል ናት ወይ ተፈርድብሃለች የሚለው ነገር ልታይ ይገባል። ነገሮችን ሁልጊዜም ባንተ ቦታ ባንተ ጫማ ውስጥ ቆማ መመልከት መቻል ይኖርባታል። አንድ ሴት ነገሮችን በእውቀት ወይም ደግሞ ክሪቲካሊ ትመለከታለች ብለን ካልን ባንተ ጫማ ውስጥ ባንተ ቦታ ሆና ነገሮችን ለማየት መሞከር መቻል አለባት። ይሄን ማድረግ የማትችል ሴት ቁመቷ ስላማረ ጸጉሯ ስለረዘመ አፍንጫዋ ስለተገተረ ምናምን በፍጹም ሚስት ልትሆን ትችላለች ማለት አይደለም። ወይም ደግሞ በሌላ አነጋገር ሚስቶች ሁሉ ሴት ቢሆኑም ሴቶች ሁሉ ግን ሚስት ይሆናሉ ማለት አይደለም። ስለዚህ እዚህ ጋር በደንብ ዋይዝ ሆነ ነገሮችን ልትፈትሽ ልትመረምር ይገባል ማለት ነው። ሁለተኛው ለራሷ ክብር ያላት ነው። ለራሷ ክብር ያላት ማለት የሆነ በውድ ልብሶች የምታጌጥ ብራንድ ጫማ፣ ቦርሳ፣ ጌጣጌጦች ምናምን በእነዚህ ነገሮች የምትዋብ ማለት አይደለም። ለራሷ ክብር ያላት ሴት ማንነቷን የምታከብር ሴትነቷን የምታከብር አንተን ያንተ የሆኑ ነገሮችን የምታከብር በራሷ የምትተማመን ባላት ነገር ደስተኛ ሆነች ኑሯን ከሌሎች ከጓደኞቿ ኑሮ ጋር የማታወዳደር እዛ ጋር እነሱ ጋር ያየችው ነገር በአንድ ጀንበር እኔ ጋር ይኑረኝ ብላ ማተል እንደዚህ አይነት ሴት ለራሷ ክብር ያላት ሴት ተብላ ልትባል ትችላለች። ስለዚህ እንደዚህ አይነት ሴት አጠገብ ካለች ወይም ደግሞ አብራ ያለችው ልጅ የዚህ አይነት ባህሪ የምትመለከትባት ከሆነ ጠበቅ አድርጋ ልትይዛት ይገባል። ሶስተኛው ታማኝና ግልጽ። ጓደኛ ነው የሚስትን ካላመንካት ወይም ደግሞ የፍቅር አጋር መጠርጠር ከጀመርክ ይህን ስሜት ይዘ አብራት ምን ያህል ጊዜ ልትቆይ ትችላለህ? ይሄ በጣም ከባድ ነው። ሁል ጊዜ እየጠረጠርካት አብራት መኖር ስለማትችል መጀመሪያውን ወደ ፍቅር ስትገባ በጣም ታማኝ በጣም ግልጽ የሆነች የፍቅር አጋር ልትይዝ ልትኖርህ ይገባል። ግልጽ መሆኗን ታማኝ መሆኗን ሳታረጋግጥ በፍጹም ዘላቂ የፍቅር ህይወት ስለመመስረት ከሷ ጋር እንዳታስብ ወይም ደግሞ እሷን ፕሮሚስ እንዳትገባላት። ግን ደግሞ አብራ ያለችው ልጅ በትክክል ታማኝ ግልጽ መሆኗን እርግጠኛ ከሆንክ ዘን አያያዝን ልታሳምር የሚገባው አንተ ነዛ ጋር። አራተኛው ርህራሄ ያላት ሴት። ርህራሄ የፍቅር ህይወት ውስጥ በጣም መሰረታዊ በጣም ቁልፍ ጉዳይ ነው፣ ቁልፍ ነገር ነው። ርህራሄ በደግነት በለጋስነት የሰዎችን ስሜት በመረዳት በእነዚህ ነገሮች ይገለጻል። ይሄ ብቻ አይደለም፣ በተሳሳተ መንገድ ስትሄድ የምታረመ ስትደክም የምታበረታ ስሜትህን የምትረዳ ህመምህ የሚያማት ወለምታ የሚጠሰጥሳት እንደዚህ አይነት ሴት በርህራሄ የተሞላች ወይም ደግሞ ርህራሄ ያላት ሴት ተብላ ልትባል ትችላለች። ትዳር እያሰብክ ከሆነ የዚህች አይነት ሴት ፈልግ አግባ። አምስተኛው የማትዋዥቅ ነው። ነገሮች ጥሩ ሲሆኑ ጥሩ የምትሆን አስቸጋሪ ጊዜያት ሲመጡ አብራ ከሁኔታዎች ጋር የምትከፋ አንተ ጋር አጣውት ብላ የምታስበው ነገር ካለ ያንን ፍለጋ ሌላ ቦታ የምትሄድ ሌላ ቦታ የምትሮጥ በወጀብ በማበል ውስጥ ጸንታ መቆም የማትችል ሴት እድሜ ዘመንን ተንከራተች አድርጋ ነው የምታስቀር። ስለዚህ ምን እያልኩ ነው? በአቋሟ የምትጸና የህይወቱ ጣውረድን የምትረዳ የሚሆኑ ነገሮች በሙሉ በምክንያት እየሆኑ እንደሆነ የምታስብ ከምሬት ይልቅ የሆኑ የመፍትሄ መንገዶችን የምታፈላልግ አይነት ሴት ካገኘ
ደን በዚህ ዓለም ላይ ካንተ በላይ እድለኛ ሰው የለም። ስድስተኛው ስህተቷን በግልጽ የምትቀበል ነው። አብዛኞቹ የፍቅርነቶች በእንጭጩ የሚቀጩበት ዋና ምክንያት ጥንዶች አንዳቸው የሌላቸውን ስህተት ለማጉላት በሚሯሯጡበት ወቅት ነው። ሰው ሁሉ መጀመሪያ ቆም ብሎ ራሱን መመርመርና ራሱን መፈተሽ ቢችል ምናልባት ዓለም ላይ አሁን የምንመለከታቸው ሜሶች አብዛኞቹ አይፈጠሩም ነበር። ይሄን እርግጠኛ ሆኜ መናገር እችላለሁ። ግን ደግሞ አሁን ነገሩን ጠበብ አድርገን ወደ ፍቅር ስናመጣው ቀድማ ራሷን የምትመለከት ስህተት የሰራች ሲመስላት ይቅርታ ለመጠየቅ የማታመነታ አይነት ሴት እንደዚህ አይነት ሴት ካገኘ ወይም ደግሞ እቺ ሴት በትክክል የፍቅር አጋር ናት ብለህ የምታስብ ከሆነ እቺን ሴት ሚስት አድርገህ ለመውሰድ በፍጹም እንዳፈራ። ሰባተኛው ጉድለትህን በጥበብ የምትሞላ፣ ድክመትህን የምትረዳ፣ ጉድለትህን የምትሞላ፣ ስህተትህን በይቅርታ የምታርም፣ ሁልጊዜ የጥፋተኝነት ስሜት እንዳይሰማህ የምታደርግ፣ በማንቋሸሽ ሳይሆን በማበረታታት ነገ የተሻለ ሰው እንደምትሆን የምታመላክት የምታሳይ እንደዚህ አይነት የፍቅር አጋር ወይም ደግሞ እንደዚህ አይነት ጓደኛ ካለች አያያዝ ልታሳምር ይገባል። ከሌለች ደግሞ ተክተ ወደ ፈጣሪ ልትጸልይ ይገባል። እንደዚህ አይነት ሴት እንዲሰጠ ማለት ነው። ስምንተኛ ከቤተሰቦቿ ጋር ጥሩ ግንኙነት ያላት፣ ከ30 ወይም ደግሞ ከ20 ዓመታት በኋላ ጓደኛ ወይም ደግሞ ሚስት ምን ልትመስል እንደምትችል ማወቅ ከፈለክ አሁን ለቤተሰቦቿ የምትሆነውና የምታደርገውን ነገር ከ20 እና ከ30 ዓመት በኋላ ላንተ ስታደርግ ነው የምትመለከታት፣ ወይም ደግሞ ያ ነገር ላንተ የሚኖራት ነገር ነው። እዚህ ጋር ግን አንድ ነገር ሮንግሊ እንዳትረዳኝ። ከቤተሰቦቿ ጋር ጥሩ ግንኙነት አላት ማለት የሚኖራት ግንኙነት ሁልጊዜም ፐርፌክት መሆን አለባት ማለት አይደለም። እዛ ጋር እንዳትሸወድ። 9ኛ ባለፈው ህይወትህ የማትቀና። በእርግጥ ቅናት ተፈጥሯዊ ነገር ነው። መጠኑ ይለያያል እንጂ ሁላችንም እንቀናለን። ሁሉም ሰው ይቀናል። ግን ደግሞ ቅናት መተማመናችሁን በማከላችሁ ያለው ነገር እስከ ማጥፋት እንዲደርስ መፍቀድ የለባችሁ። ከዛ ተነስታ ነገህን ማትገምት ወይም ደግሞ ነገ እንዲህ ሊሆን ይችላል ብላ ማትደመድም። እንደዚህ አይነት የፍቅር አጋር ለፍቅር ህይወት ብቻ ሳይሆን ለጤናም በጣም አስፈላጊ በጣም ወሳኝ ናት። 10ኛው እቅድ እንድታሳካ የምትደግፍ፣ ያቀድከውን ያሰብከውን ያለምከውን ነገር ከግብ ለማድረስ መልካም ረዳትና ጤናማ የፍቅር ህይወት የግድ ነው። ይሄን ለማድረግ ደግሞ ፍቅረኛ ጠንካራ የምትባል አይነት ሰው መሆን አለባት። ጠንካራ ሴት ያሰብከውን ነገር እንደምታሳካ በሚገባ ታምናለች፣ ትተማመንባለች። በዚህ ኳሊቲዋ ብቻ በሷ በኩል የሆነ አይነት እንቅፋት እንደማይገጥም እርግጠኛ መሆን ትችላለህ። 11ኛው አለመግባባቶችን በጥበብ የምታልፍ ነው። የፍቅር ህይወት ውስጥ አለመግባባት የሚባለው ነገር በጭራሽ አይቀሬ ነገር ነው። ግን ደግሞ አለመግባባት የፍቅር ህይወት ውስጥ የፍቅር ህይወታችሁ አደጋ ላይ መውደቁ ምልክት ሊሆን አይችልም፣ ወይም ደግሞ ያንን የሚያመላክት ነገር አይደለም። የትኛውም አይነት ጤነኛ የሚባል የፍቅር ህይወት ውስጥ አለመግባባት ዋንስ ኢን ኤ ዋይል ሊፈጠር ይችላል። ዋናው ቁም ነገር ያለው አለመግባባቶችን የምትፈቱበት የምታስተናግዱበት መንገድ ላይ ነው። ስለዚህ አለመግባባት ሲያጋጥም ሰከን ብላ ለነገሮች መፍትሄ ስለመስጠት የምታስብ፣ ለእንደነዚህ ነገሮች ቅድሚያ የምትሰጥ ሴት ፈልገህ አግባ። እንደዚች አይነት ሴት ካገባ እድሜ ይረዝማል።